የቤት ስራ ያልሰራችሁ ተማሪዎች ካላችሁ ውጡና ተንበርከኩ። ቲቸር እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልን። ሌሎቻችሁ ሳልሰራችሁ? እኔ የሰራው አይመስለኝም። ዝም በል አንተ አለቅላቂ። ምን እዚህ ዝም ብሎ ያለቀልቃል? እሺ አቤል ሰርተሃል? ኧረ ቲቸር ረስቼው። ምሳህን ረስተሃል? እውነቱን ነው ምሳህን ረስተሃል። ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸር ያልሰራሁም። ከዳግም ጋር ስትለፋደዳ አንዴ ምትል ማን ነው ደግሞ ዳግም? አቤት ቲቸር የቤት ስራ ሰርተሃል? ኧረ ቲቸር ትናንት አሞኝ አልመጣሁም ነበር። ኧረ አቁም ብለ እና እስካለሽ ጠላ ቤት አንዴ የሚሉ ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው የሚሻለኝ? ከውጭ መግረፊያ ልምጭ ነገር ቆርጬ ልልምጣ እንዴ? አንገቴ ይቆረጣቦ። እንደው አንድ ደህና ተማሪ እንኳን ልጣ እንዴ? ቲቸር ምንድነው እኔ ሰርቻ አንዴ? ዝም በል አልፎ ለገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁብኝ። አታስብ ቲቸር፣ በቀጣይ ፔሪድ ፍሪ ነን። ይፈርፍርህ። ለአሁኑም ግድ ሆኖብኝ ነው የገባሁት። እስኪ ቢክፍል ሄዳችሁ ያያቸው። አቤት ጉብዝና፣ በዛ ላይ ጸባያቸው አይረብሹ። የረባሽ ትምጽፍ ያለው ልስተ አጥናው ለፈተና ይመጣል። አጁዚያም ነግሬያችኋለሁ። ሁላችሁም ነገ ወላጅ ይዛችሁ እንድትመጡ። ትክክለኛው ውሳኔ። አንተ ለቅላቂ አንተም ይዘህ እንድትመጣ። ልጄ እንጀራ አባት ዛሬ ትንሽ ስለጠጣ ማን ነገር ሊናገር ይችላል። እሺ ማን ነው ሽንት ቤት ውስጥ ጥቁር ሀባብ ጥሎ ውሃ ያላፈሰሰው? ትንሽ ሆዱን ስላመመው ነው። አንተ ማረባ መቆጣጠር ስላቃተኝ ነው። እኔ ደግሞ አይነት ስቤን ለማጥፋት ራሴ መቆጣጠር አልችልም። የቤቱ አቦራ አይደለህ እንዴ? እስኪ አንተ አፍስበት። እንደሱ ልልህ ፈልጌ አይደለም። ለ16 ሰዓት ዘበኝነት እየሰራሁኝ ከዛ ቤት መጥቼ እንኳን መጸዳዳት እንዳልችል ልጅሽ ሽንት ቤቱን ደፈነ። ከዛ እኔን እናቴን አትምታት። በ30 ዓመት የ7ኛ ክፍል ተማሪ ሆነ ወይ የበክራይ ወይ ደባል አይደለ? እኔ ዱነግ ነኝ። አባትህ አንበርክኬ እንዳልገርፍ ያወይኑን እንዳታየው ሽቤ ብዬ ይኸው ሁሉም ያልፋልሽ ሲለኝ ነው እዚህ ቤት ዘበኝነት የተቀጣለ። ያው እዚህ ቤት ወንድሜ እንዴት ነሽ? እንዲህ በእናትሽ እህቴ መጥቻለሁ። ናልኝ ቁጭ በል እባክህ። አይ አንቺ ቸግሮኝ ነበር። አመሰግናለሁ። ስሚ የት አለ ያ ጎረምሳ ልጅ? ቤቢ ና አጎትህ ከውጭ መጥቷል። ጎረምሳው እንዴት ነው ያደገው እባክሽ? አዎ በጣም እንጂ። ምን ሆነ ነው? ሳቅ እንጂ። ይኸው ህይወቴ ተቀየረ። በቃ ታውቃለህ እንደማልወድ ምንድን ነው ታውቃለህ? ቆይ ምን ማለት ነው? አሁንም ልጅነት አለቀቀ። ገንዘብን እንኳን እንዲመጠቀም እንዳለባት አታውቅም። ዝም ብለህ ትበትነዋለህ። እስኪ ንገረኝ፣ እስካሁን በስምህ ቤት አለ? ይኸውልህ ጩጬው ያልገባህ ነገር አለ። እኔ ምቾትና ድሎት ነው የምወደው። መሀል ከተማ ነው መኖር የምፈልገው። እዚህ ደግሞ ምቾትን ከጥራት ጋር የሚያገናኝልኝ ቤት አላገኘሁም። ሸዋ ሆምስ እያለ ለዛውም በመሀል ጃክሮስ ምርጥ ቤት እኮ አሏቸው። እውነትህን? አዎ እና ላሳየህ። ከ1975 ዓመተ ምህረት ጀምሮ በሸዋ ሱፐርማርኬት የሚታወቅ አሁን ደግሞ ለኑሮ አመቺ በሆነው በመሃል ጃክሮስ ምርጥ አፓርትመንት ቤቶችን ይዞላችሁ መጥቷል። በ44000 ስኩዌር ሜትር ላይ ያረፈው ግቢያችን በውስጡ 157 ጂ+ ቪላዎችን፣ 4 ትላልቅ አፓርትመንቶችን በፍጥነትና በጥራት እየገነባ ይገኛል። በባለ 2 መኝታ በ105 ካሬ፣ በባለ 3 መኝታ በ145 ካሬ እና በጣም የሚያማምሩ ቪላ ቤቶችን በመሃል ጃክሮስ ይዞላችሁ መጥቷል። እንዲሁም ለማስታወቂያ ሳይሆን የምርም የቀሩን ቤቶች ውስን ስለሆኑ በ0981 868609 ወይም በ0980 944480 አሊያም በአካል ካሳንቺስ ንግስት ታወር አጠገብ መጥተው ለትውልድ እንዳረገዝኩልኝ ስታውቂ ጥላሽ ልትሄጂ ነው። ጦርነቱ ተጀመረ። የምን ጦርነቱ ተጀመረ? ወይኔ አላለቀለ። ምንድን ነው አንተ? ቆይ ምንድን ነው? ጦርነቱ እኮ ልጀመረ። በቃ እውነቴን ነው። ልጅና ተዘጋጅ። ተዘጋጀ? የሚያስረዳኛል የተፈጠረው አልሰማም እንዴ? ጦርነቱ እኮ ሊጀምር ነው። የት? ኢንተርኔት ላይ አላየህ? ከማን ጋር ነው የምንዋጋው? ከማን ነው? ታይላንድ ነው። እናንተ ደደቦች። ኢንፊኒክስ ሞባይል ከፐብጂ ጌም ጋር ያዘጋጀውን ቶርናመንት ነው ጦርነት የምትሉት? ይኸውላችሁ ኢንፊኒክስ ሞባይል ከፐብጂ ጌም ጋር በመሆን ያበደ ቶርናመንት አዘጋጅቶላችኋል። አሸናፊው ደግሞ ወደ ታይላንድ በመሄድ ትልቁን የፐብጂ ቶርናመንት ይሳተፋል። ይሄ ብቻ መስሏችሁ ነው ሽልማቱ? $1000 GT 13 ፕሮ ጌሚንግ ስልክ፣ ስማርት ሰዓትና ዋየርለስ ኤርፖድ ለአሸናፊዎች ተዘጋጅቷል። እና መቼ ነው የሚጀምረው? ጥቅምት 22 ወይም ኖቬምበር 1 ኦንላይን የሚጀመር ሲሆን የመጀመሪያውን ዙር ባላችሁበት ሆናችሁ ነው የምትጫወቱት። ከግማሽ ፍጻሜ ጀምሮ ግን በአካል መጣችሁ ነው መጫወት ያለባችሁ። በዛ ላይ ደግሞ ለኢንተርኔት ሳፋሪኮምን ስለምንጠቀም ምንም አይነት ላጋ። ዛሬ በህይወት የምቆይባት የመጨረሻ ቀን ነው። አንድ ቀን ቁጭ ብዬ መጽሐፍ እያነበብኩ ሳለ አንድ ጥቅስ አየሁ። እንደሚሞት ሰው ሆነ ነው። ጥቅሱ ጭንቅላቴ ውስጥ በጣም ብዙ ከተመላለሰ በኋላ ለምን ዛሬ ነገ እንደምሞት አድርጌያለሁ ብዬ አሰብኩ። ከመሞቴ በፊት ማድረግ የምፈልጋቸውን ነገሮች ሁሉ በአንድ ቀን ውስጥ ማድረግ ጀመርኩ። የመጀመሪያው ዕቅዴ ልደቴ ሞቅ አድርጎ ማክበር። ሰላም ነው? እንዴት ናችሁ? ግቡ። ብቻዬን ችግር የለውም። ደስ ብሎኝ ጨፍሬ አላውቅም። በመቀጠልም በጣም የምወደውን ምግብ ሽሮዬን በላኋት። ከዛም በህይወቴ ትልቅ ቦታ ከምሰጣት ሴት ጋር ጊዜ አሳለፍኩኝ። በመጨረሻም ለነፍሴ ሰላምና የመጨረሻው መዳረሻዬ ወደ ሆነው ወደ ቤተ ክርስቲያን ሄድኩ።
ከዚህ ሁሉ በኋላ የተማርኩት አንድ ነገር የሰው ልጅ ትላንት መኖር አይችልም፣ ወደፊትም መኖር አይችልም። እግዚአብሔር የሰጠን አንድ ትልቁ ስጦታ አሁንን ነው። አሁንን ኑራት። ሴቶች ከሆናችሁ ይህን ቪዲዮ ስክሮል አድርጉት። ወንዶች ዛሬ የምናወራው ስለ ሴቶች ነው። ሴት ልጅን እንዴት በፍቅር ጠብ ማድረግ እንደምችል አስተምራለሁ። እንዴት በፍቅር እየተጎተተች እንድትከተልህ እንደምታደርግ ዛሬ ያሳያለሁ። እዛ ጋር እንደምታያት አንድ ሴት ቁጭ ብላለች። ሄጄ እንዴት እንደማሰማምጣት ታያለህ፣ ትማራለህ። እንሂድ። ሰላም ነው? እግዚአብሔር ይመስገን። ደስ ይላል፣ ደስ ይላል። ይኸውላችሁ እዚህ ጋር ልቧን ጠብ እያደረኩት ነው። ዝም ብላችሁ ነው። ደህና ነሽ? አዎ። እርግጠኛ ነሽ? ምን ነው? አይ ግራ ጎኔን እያመመኝ ነው። ተጫዎች በግነሽ እንዴ? ልቤን ጋጥሽ ነው የኔ ቆንጆ። ፈሳሽ እንዴ? አበባ አበባ እየሸተተኝ ነው። አረቄ ነሽ እንዴ? መለኪያሽ ጠፋብኝ። በህይወቷ መቼም ነው ማረሳኝ። ነገሮችን አንቺ ራሱ ብሌን ነው እዚህ ቤት ምን አባያረክ ነው? ምንም። ስማ ፈተና ጨርሳችኋል? አዎ። ውጤትን አሳይ። እሺ። ወድቅ ያለው ወደቅ። አዎ። ገደል ይግባ። እንኳን አንተ ተረፍክልኝ። እውነትህን ነው አባዬ? አዎ። ቀጣይ ታሻሽላለህ። እሺ። አንተ ብቻ ኑርልኝ እኔ ልጅ። እወዳለሁ። እሺ አባዬ። አባዬ ነው አንተ ደዳ ምንድነው? ቆይ በእናትህ በዚህ ኑሮ አስተምሬ ትወድቃለህ። አሁንማ ግሎብ ዶክን እንኳ አግኝቻለሁ። ምንድነው? ከ7 እስከ 12ኛ ክፍል ላሉ ተማሪዎች ትምህርታቸውን በቀላሉና ስማርት በሆነ ወይ እንዲያጠኑ ግሎብ ዶክ አካዳሚ ምርጥ የሞባይል አፕሊኬሽን ሰርቶልናል። እያንዳንዱን የትምህርት ክፍል በአጫጭር ቪዲዮዎችና ኖቶች ከፋፍለው ከብቃት ካላቸው መምህራኖች ጋር ማግኘት እንችላለን። እንዲሁም ቪዲዮዎቹንና አጫጭር ኖቶቹን ዳውንሎድ ማድረግ ስለምንችል ያለ ኢንተርኔት መጠቀም እንችላለን። ደግሞ እዛው አፕሊኬሽኑ ላይ ራሳችንን የምንፈትሽበት ኩዊዝ ተዘጋጅቶልናል። በዛ ላይ ትልቁ ነገር ደግሞ ማንኛውንም የትምህርታዊ ጥያቄ የምንጠይቃት 24 ሰዓት የምትሰራ ግሎቢ ኤአይ ተዘጋጅታልናለች። እንዲሁም ለ8ኛና ለ12ኛ ክፍል ተፈታኞች ስፔሻል የሆነ ፈተና የምናልፍበት መንገድ ያዘጋጅተውልናል። እውነትህን ነው? አዎ። አፕሊኬሽኑን ከአፕ ስቶር ወይም ደግሞ ከፕሌይ ስቶር ላይ ዳውንሎድ ማድረግ ትችላለህ። ከሆነ ጥሩ። በጌታ በኢየሱስ ወይኔ እየመጣ ነው። ምንድነው? ያታ የለኝም። ምንድነው? የለኝም አልኩህ እኮ። ይህ ንግግራችንን መቼም አልረሳውም። አሁን ያወራነው ንግግር ከ5 ደቂቃ በኋላ ትዝ አይልም። የምን ንግግር? እኔ ነኝ ከብድ ጋር ማውራው። ሰለት ቀንበር ትከሻዬ ላይ ሊያደርጉ በመጀመሪያ ቪዲዮ ስላያችሁልኝ በጣም አመሰግናለሁ። አይዟችሁ፣ አትደንግጡ፣ አልሞትኩም። ሁለቱንም ሆኜ የሰራሁት እኔ ነኝ። ከዚህ ቪዲዮ እንድትማሩ የምፈልገው ነገር በማንኛውም ሁኔታ ውስጥ ብትሆኑ ሰው እንዳትንቁ ነው። እና ለዚህ አልተረዳህም። አልተረዳህም ያስፈልጋል። እኔ ከፍላለሁ። ስልክ ይዘጋ። ታዲያ ምን ችግር አለው? ኬብል እኮ ይዣለሁ። ትላለህ። ቦክስ ደግሞ የለኝም። ቦክስ እና አልነግረኝም። ምን የመሰለ ቦክስም አለ ደግሞ እኮ እዚህ መሰኪ። ይኸውልህ እዛ ጋር አለ። አይሰራም። እና ታዲያ ምን ችግር አለው? ማይ ቻርጅ አለ እንዴ? ቻርጅ አለ። ቆይ ምንድነው ይሄ ነገር? ይኸውልህ ከዚህ በኋላ ስልኬ ዘጋብኝ ያለ ሊዘጋብኝ ነው እያልክ መጨናነቅ ቀርቶ የማይ ቻርጅ አፕሊኬሽን ዳውንሎድ አድርገህ በቅርብህ ያለ እሺ፣ ዝም በል። በአቅራቢያ ያለው የማይ ቻርጅ ስቴሽኖችን ስለሚያሳየህ የማይ ቻርጅ ፓወር ባንክን አግኝተህ ስልክን ቻርጅ ማድረግ ትችላለህ። እንዲሁም ለካፌና ለሬስቶራንቶች የማይ ቻርጅ ስቴሽንን በማስገጠም ከብዙ ችግር መገላገል ይችላሉ። እናችንም ከፈል አድርጋት በዛው እጄን አውርደው እንጂ